ሶላት በስንት ነገር ይበላሻል? በስብት። ከነዚህ አንዱ ከተፈጸመ አንደኛ አልከላሙል ዐምዱ መዐ ዚክሪ ወልዒልም። አልከላም መናገር። ምን አይነት ንግግር ሲባል አልዐምዱ አውቆ ሰላት ውስጥ መሆኑን ማለት ነው። እያወቀ መዐ ዚክሪ ከማስታወስ ጋራ ያረሳ ሆኖ ወልዒልሚ ከማወቅ ጋራ ጃሂል ያልሆነ ከሆነ ሰላቱ ይበላሻል። አሁን ሰላት ውስጥ የሰዎች ንግግር ሰላትን ያበላሻል የሚባለው ሶስቱም የተሟላለት ግለሰብ ሲሆን ነው። አንደኛ አልከላሙል ዐምድ እያወቀ ማለት ነው፣ ሆን ብሎ የሚናገር ከሆነ ነው። ድንገት ከቁጥጥሩ ውጭ ሆኖ የሚናገር ሰው ሊኖር አይችልም። ደጅ ያበሳጨው ነገር አላወቀምና ሰላት ውስጥ ሆኖ ቢያወጣውስ አይካተትም እዛ ውስጥ። ሁለተኛስ መዐ ዚክሪ ሰላት ላይ መሆኑን ከማስታወሱ ጋር ረስቶ ቢናገርስ? መርሳትም የእብደት አንድ ፓርት ነው፣ አይያዝበትም ነው። እሺ ሶስተኛስ አውቆ ነው አስታውሷል። ወልዒልሚ ከማወቁ ጋር ምን ሶላት ውስጥ የሰዎችን ንግግር መናገር የሚያበላሽ ተግባር መሆኑን ከማወቁ ጋር ካደረገው ሰላቱ ይበላሻል። ካላወቀስ ጃሂል ከሆነስ በይቅርታ ይታለፋል። ይሄ የሙዓዊያ ኢብኑ ሐከም ረዲየላሁ ዐንሁ ሐዲስ ነው ማስረጃው። ሰላት ውስጥ እያለን ከጎን ካለ ሰው ጋር ሰላም እንባባል ነበር ነው ያለው። እዛው ሰላት ውስጥ እኮ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ካጠናቀቁ በኋላ ይሄ ሰላት ነው፣ ዚክርና ዱዓ ነው፣ የሰዎች ንግግር አይበጅም ብለው አስተማሩን። ሰላቱን ድገሙ ግን አላሉም ነው። ስለዚህ ያላወቀ ሰው ዑዝር እንዳለው ያሳያል። እነዚህ ሶስቱ ከተሟሉ ሰላቱ የሰውየው ሆን ብሎ የሰው ንግግር ከተናገረ ተበላሽቷል። ግልጽ ነው። ተግባባን? የሰው ንግግር ነው እንጂ ሌላ አይደለም። ድንገት እንደው ቢያስነጥሰውና እዛው ሰላት ውስጥ እያለ አልሐምዱሊላህ ቢልስ ሰላትን አያበላሽም፣ ይችላል። ምክንያቱም አልሐምዱሊላህ ዚክር እንጂ የሰዎች ንግግር ስላልሆነ ማለት ነው። እሺ ሁለተኛ አضحክ መሳቅ፣ ፈገግታ አይካተትም እዚህ ውስጥ። ከሰላት በፊት የሰማኸው የኡስታዙ ቀልድ ወይ የሆነ ነገር ትዝ ብሎ ሰላት ውስጥ ሳቅህ መጣ፣ ፊትህ በፈገግታ ተሞላ፣ ድምፅ አልወጣም። ምን ይሆናል ሲባል ፈገግታው ሰላት አያበላሽም። ضحክ ከተባለ ድምፅ ያለው ነው። ያ ድምፅ ያለው ከሆነ ሰላት ይበላሻል። እንደውም በአንዳንዶቹ ዘንድ ውዱእ ማድረጉ ራሱ የተወደደ ነው። አላ ኩሊ ሐል አضحኩ መሳቅ ድምፅ ያለው ሳቅ ከሆነ ሰላቱን ያበላሻል። ሶስተኛ አልአክል መብላት መጠጣት። መብላትና መጠጣት ሰላት ውስጥ ከገባ በኋላ ምግብ መጠጥ መጀመር ያበላሻል። የቀረውን ማጠናቀቅስ? አንዳንዱ ሰላት ላይ ከገባ በኋላ እዚህ ውስጥ አንዳንድ የቀሩ አሉ